ሰላም ጤና ይስጥልኝ የኔ እንቁ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ብዝት ይበልልኝ። ባላችሁበት በዓለም ዳርቻ ሀገር ውስጥ ያላችሁ ሁላችሁም ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ ለጥምቀተ በዓሉ እያልኩኝ ዛሬ የኔ ቀን ነውና ቀኔን ላስተካክለው ብዬ መጣሁ። እንዴት ናችሁ? አማን ነው? እኔ ያለው እና ቪዲዮዬን ከመጀመሪያ በፊት እግዚአብሔር አምላክ ወደ ነበረበት ወደ ጤና እንዲመልስ ጸሎቴ ነውና የሄድክበትን ሰላም ሆነልኝ። ማስተራብነት ወደ ውጭ ሊወጣ ነው። የአገር ውስጥ ሕክምናውን ጨርሶ ማለት ነው። ያው ኢንፎርሜሽን ስለሚደርሰኝ ነው ይሄንን የምላችሁ ውዶቼ። እግዚአብሔር አምላክ አሁንም ህመምህን ጨርሶ ይማርክ፣ ውስጥ ያለውን እንዳለ ጨርሶ ይማርክና በሰላም ወደ ሀገርህ ያስገባህ ብዬ ምኞቴን እገልጽልሃለሁ። በመቀጠል ደግሞ የስሙን እርግጠኝነት ትዝ አይለኝም እና ሟቹ ወንድማችን አርቲስቱ ነፍስህን በአጸደ ገነት ያኑርልን ፈጣሪ፣ ከወጥቶ መቅረት ያድነን እግዚአብሔር አምላክ ነፍስህን በአጸደ ገነት ያኑርልን በድጋሚ ማለት ነውና ውዶቼ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉኝ፣ ላይክ ኮሜንት ጻፉልኝ። ምንም ማለት አይደለም። ኮሜንት ሼር ሰብስክራይብ ብታረጉኝ የስደት እህታችሁ ነኝ፣ ብታበረታቱኝ ብዬ በትህትና እጠይቃለሁ። ሌላው ደግሞ ቪዲዮውን ሲጀምር ማለት ነው እባካችሁ በድጋሚ ሰብስክራይብ ሼር ላይክ እያደረጋችሁ አበረታቱኝ። ቪዲዮ ለሁሉ ቫይራል እንዲወጣልኝ አድርጉ። ምክንያቱም እንደነበረ ነው እየታየልኝ አይደለም። እባካችሁ አበረታቱ። በተለይ ስደት ላይ ያላችሁ ወንድሞች ብታዩልኝ ደስ ይለኛል። ላይክ ቪዲዮ ያኔ ላይመቻችሁ ይችላል፣ ግን ሰብስክራይብ ብቻ ብታደርጉልኝ ብዬ እጠይቃችኋለሁ። ሌላው ወደ ቪዲዮ ስመጣ በአላዛር እና በትንሱ ላይ ነው። በነገራችን ላይ ድራማ ነው። ድራማ መሆኑን የሚያውቁት ቪዲዮውን ከመጀመሪያ ጀምረው የሚያወሩትን ነገር የሆነ ሚስጥር የሆነ ነገር ድራማው እንደሆነ ያወቁት ሚስጥር የሆነ ነገር አወሩ። ገባችኋል? እዛ ጋር እረስተው ሳይነጋገሩ እረስተው መተው መሰለኝ። ከዛ ቪዲዮውን ቀጠሉ ማለት ነው። ስለዚህ ውሸት ነው ይሄ፣ በጣም ግልጽ የሆነ ውሸት ነው። በዚህ ልክ ደግሞ ወረበት እናቲቱ እንደዚህ ትሆናለች ብዬ አላስብም። ልትሆን ትችላለች፣ ግን ትሆናለች ብዬ አላስብም ካላቸው ቀረቤታ አንፃርና እንዴት ነው አንድ ሴት ልጅ ያንን የሚያክል ፍራሽ አንሺ ልትባል የምትችለው? ማጭ አይሆንም በፍጹም። እና እንደዚህ ይሰራል ቪዲዮ፣ ግን ያኔ ሳይራዘም ሳይንዛዛ ትንሽ ባጭር ደስ ይላል። ሌላው የት ሄደች? እሺ ሳውዝ ነው ከየት ነው የሚባልበት መለች የተባለች የአላዛር አክስት እሷ ልታስታርቅ አትገባም ነበር። መታ ሊሆን ይችላል እኮ ከዚህ መታ ሄድ ገብታ ሊሆን ይችላል እኮ፣ ግን ለምንድን ነው ልታስታርቅ ያለው? ውሸት። ለምንድን ነው በቃ የሴትዮዋ የአላዛር እናት ቪዲዮ ቫይራል እየወጣ አይደለም? በዛ ላይ ደግሞ 100,000 እንድትገባ እየተደረገ ያለ። ስለዚህ እኔ ይሄንን ልል የቻልኩት ለምን እንደሆነ ታውቃላችሁ? ሁሉንም እውነት ነው ብዬ ነበረ ማምነው። አሁን በዚህ እያይ በቃ ሁሉም ድራማ ነው የሚሰሩት። በቃ ድራማ ነው። እናንተም ቀጥሉ፣ እኔም ማለቴን አላውቅም። ስለዚህ በርቱ፣ ምንም ማድረግ አይቻልም። እኛም ማለታችንን አናቋርጥም። በእነ አብርሃም ደግሞ ሲመጣ የእናንተም ድራማ መሆኑን ነቃ። ይሄ 3-4 ቪዲዮ ላይ አስጠላኝ። ሀውካም ልትበር ነው እየተዘጋጀ ነው ሲባል ሰውየው መጣ። አቤት ድራማ! በዚህ ልክ ሰለጠናችሁ እንዴ? ዶላር እውነትም አይን ያጠፋል የተባለው ሆነን ነው። እና ኧረ ጋይስ ብቻ እናንተ ባሳየት ልክ እኛ እየተናገርናችሁ ነው። ምክንያቱም ሰው ባየ ልክ ነው ሊናገር የሚችለውና
እያየን ነው የምንናገረው። እናንተም ቀጥሉ፣ እኛም እንቀጥላለን ማለት ነው። ትክክል ነው ብዬ የማስበው እነማን ጋር እንደሆነ ታውቃላችሁ? እና አብሪኮ ጋር እና እነ ኤፍሬም ኤፍሬም ናቸው ምርጥ ነገር የሚሰሩት። ጌታ ምርጥ ነገር ማለት ነው። በተረፈ ሌላ በጣም የሚያስጠሉ ናቸው። በጣም እናንተም እንዳትቀየሩ እንጂ በጣም እንትን የሚለው ነገር እና ውዶቼ ማሮቼ ሀገራችንን ሰላም ያደርግልን፣ ቤተሰቦቻችን ሁላችንም ይጠብቅልን። ሀገር ሰላም ሲሆን ነው እኛ እዚህ ጋር ደስተኛ ሆነን ቪዲዮ መስራት የምንችለው ሁሉን ነገር ማድረግ የምንችለው እና እግዚአብሔር አምላክ ይጠብቅልን፣ የታመሙትን ይማርልን። ሀሳብ በጭንቀት ላሉት ደግሞ እግዚአብሔር አምላክ ከሀሳብ በጭንቀት ያወጣቸው። ወደ ሀገር ሊገቡ ያሰቡትን እግዚአብሔር አምላክ ሀሳባቸውን ያሳካላችሁ ብዬ ምኞቴን በዚህ ገልጽላችኋለሁ። የዛሬ ሳምንት እስከምንገናኝ ድረስ ሰላም ሁኑልን ውዶቼ፣ ማሮቼ፣ ፍቅሮቼ። ሰብስክራይብ አድርጉን እንዳትረሱ። በድጋሚ በእግዚአብሔር ስም እንደዚህ ጠይቃችኋለሁ። ኢትዮጵያ ለዘላለም ትኑር። ውድድ ነው ማረጋችሁ። የዛሬ ሳምንት እንገናኝ። ባይ ባይ።